የሐዋሳው እስካሁን ካየኋቸው ለየት የሚያደርገው የወኮዩ ስፋት፣ የባይክ ሌኑ ስፋት፣ በየቦታው ያሉ መቀመጫዎች፣ ፋውንቴን፣ የልጆች መጫወቻ የመሳሰሉት ፋሲሊቲስ፣ ከዛ በተጨማሪ ደግሞ ከአዲስ አበባም ለየት ያለ የስማርት ላይት የሚመስል ነገር ሎካል አስመርተው ተጠቅመዋል። ለከተማዋ ይበልጥ ድምቀትና ውበት ሰጥቷል። ሐዋሳ ያው የሚታወቅ ከተማ ነው፣ ውብ ከተማ ነው። ግን አሁን የተሰራው ስራ በነበረው ውበት ላይ ተጨማሪ ውበት፣ ተጨማሪ መስህብ ሊሆን የሚችል መሆኑን ያመላክታል። እንግዲህ ግንዛቤ ሊወሰድ የሚገባው ነገር የኮሪደር ልማት ወይም ከተሜነትን ማዘመን፣ ለከተማ ነዋሪዎች ምቹ ማድረግ በመንግስት የሚሰራ ስራ አይደለም። የመንግስት ዋነኛ ተግባር ማህበረሰቡን መቀስቀስ፣ ማህበረሰቡን በሚፈልገው ህልሙ መግባባት መፍጠር፣ ከዚያ በኋላ መንግስት የራሱን ስራ እንዲሰራ ማድረግ፣ ማህበረሰቡም የራሱን ስራ እንዲሰራ ማድረግ ነው። ለምሳሌ ጅማ ላይ እየተሰራ ያለው ነው የወሰን እንደሆነ ከመንግስት ሼር የማህበረሰብ ሼር ከፍ ይላል። እያንዳንዱ ሰው በተሰጠው የቀለም